ቤትዬ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን እግዚአብሔር ይመስገን። በጠዋቱ በነበረን ፎሎዊንግ ዘ ኪንግ በሚለው ፕሮግራም ላይ ምን ተማርሽ? እንደጠበቅሽው አገኘሽው ትምህርቱን? አዎ በጣም ከጠበቅኩት በላይ ነበረ። በጣም ነበር ደስ የሚለው። በጣም ብዙ ነገር ተምሬያለሁ። ግን አሁን የምናገረው ነገር ምንድነው ማወቅ የሚለውን ነው በደንብ ስናይ የነበረውና ንጉሱን ማወቅ ይሄ ከኮንሰፕት ያለፈ ነገር ከአይምሮ ላይ ካለ እውቀት ያለፈ ነገር ንጉሱን ማወቅ ይሄ ትሁት ሆኖ የመጣውን ንጉስ በማንነቱ ማወቅና ከዛ ካወቅነው ማንነት የሚወጣውን እውነት ሁሉ ደግሞ መታዘዝ እንደሆነና ማወቅ በድርጊት እንደሚገለጽ በጣም አይቼበታለሁ። እሺ ተባረኪልኝ ቤትዬ። ጆ እንዴት ነህ? አሉ ይመስገን ሰላም እግዚአብሔር ይመስገን። በጠዋቱ በነበረን ክፍለ ጊዜ ፎሎዊንግ ዘ ኪንግ በሚለው እንዴት አገኘው የነበረንን ቆይታ? ምን ተማርክበት? እኔ በጣም ተምሬበታለሁ። በተለይ በብሉይ ኪዳን የነበሩ ሰዎች ክርስቶስ ኢየሱስን ምን ያህል ሲናፍቁ እንደነበረ፣ ክርስቶስ ኢየሱስ ምን ያህል ለነሱ እንደሚያስፈልጋቸው፣ ምን ያህል የጨለማ ህይወት ውስጥ እንደነበሩ፣ በጨለማ ህይወት ውስጥ የነበሩ ብርሃን ወጣላቸው ያለው ቃል እሱ ላይ በተለይ በጣም ነው ደስ ሲለኝ ነበረው። ለነሱ ብቻም አይደለም ለኛ በዚህ ዘመን ላለ ነው። ለብዙ ችግር ሊኖርብን ይችላል፣ ግን ሁሉም ችግራችን የሚፈታው ክርስቶስ ኢየሱስ ስንከተል ነው። ክርስቶስ ኢየሱስ ውስጥ ብዙ መፍትሄዎች አሉ እና ክርስቶስን መከተል፣ ክርስቶስ ኢየሱስን አምኖ ከኋላ መሄድ ለብዙ ነገራችን መፍትሄ እንደሚሆን ተረድቻለሁ። ጌታ ይባርክ። እሺ ምሬ እንዴት ነህ? እግዚአብሔር ይመስገን። እሺ ከባህር ዳር ስትመጡ ኤክስፔክት ያደረጋችሁት ነገር ፎሎዊንግ ዘ ኪንግ በሚለው ትሬኒንግ ላይ ኤክስፔክት ያደረጋችሁት ነገርና አሁን እዚህ ያገኛችሁት ነገር እንዴት ነው? የተማሪው አቀባበል ትምህርቱ እንዴት ነው የተቀበሉላችሁ? እንዳሰባችሁት ነው ያገኛችሁት? አዎ ትንሽ ፈርተን ነበረ። እኛም እዛ ብዙ አገልግሎት ነበረን፣ ቢዚ ነበረን እና ፈርተን ነበር። በጣም ስንጸልይ ነበር። በጊዜ ነበር እዚህ የገባ ነው። ግን በጣም ካሰብነው በላይ በጣም እግዚአብሔር ረዳን፣ እግዚአብሔር አገዘን። ተማሪውም ደግሞ ለመማር ያለው ልብ በጣም ደስ የሚል ነው። የተከፈተ ለቃሉ ያለ ጥማት፣ ለቃሉ ያለ ፍላጎት አለ ተማሪው ጋርና በጣም ደስ ብሎናል። ጥሩ ነው የተቀበሉ እያስባል። ጌታ ይባርክ። አሜን። ያቤ እንዴት ነህ? እግዚአብሔር ይመስገን ደህና። እንኳን በሰላም መጣ። አመሰግናለሁ። እሺ ፎሎዊንግ ዘ ኪንግ በሚለው ትሬኒንግ ላይ ከባህር ዳር ስትመጡ ኤክስፔክት አድርጋችሁ የመጣችሁት ነገርና እዚህ ተማሪዎቹ ጋር ያገኛችሁት ነገር እንዴት ነው? እንዳገኛችሁት ጠበቃችሁ? አዎ እውነት ለመናገር ወደዚህ ስንመጣ በጣም በብዙ ደስታ ነው የመጣ ነው። በብዙ መናፈቅ፣ በብዙ መጓጓት፣ እናንተን ለማየት በሚፈልግ ልብ በጣም ደስ እያለን እስክናያችሁ ቸኩለን ነው የመጣ ነውና ዝግጅቱ ይህንን ይመስላል። ምን አይነት ነው የሚለውን እውነት ለመናገር እንደዚህ አልጠበቅንም ነበረ። በጣም ቆንጆ ሆኖ ነው ያገኘነው። ባነሩ፣ ቲሸርቱ፣ ኤቭሪ ነገር የተደረገው ዝግጅት በሙሉ በጣም ነው ደስ የሚለው። ኢቨን የዝግጅቱ የቲሸርቱ ግራፊክስ ሁሉ አሰራሩ በጣም ብዙ ነገር የሚናገር ነው። እዚህ ጋር ሁለት አይነት ክራውን ነው የተደረገው። የመጀመሪያው በዳይመንድ በጎልድ ምናምን የተንቆጠቆጠ የንጉሱን እውነተኛ ንግስናውን የሚያሳይ ሲሆን፣ ሁለተኛው ደግሞ ከስር ያለው የእሾሁ አክሊል ደግሞ በጣም ሰፈር የሚያደርግ ስቅዩ የሆነ የተንገላታ አይነት ንጉስ እንደነበር የንጉሱ መንገድ ምን አይነት የሚመስል እንደሆነ የሚያሳይ ነውና እዚህ ጋር ደግሞ የተቀመጡት ፉትስቴፖች አሉ ንጉሱን መከተል የሚያሳዩ ናቸው። ከዛ ደግሞ ያለ ክርስቶስ የሆነ ሰው በጨለማ ውስጥ ያለ ረፍት የሌለው ነው፣ ግን ደግሞ በደሙ በተደረገ በዛ ቤዛነት ወደ ንጉሱ ረፍት እንደገና መግባት ይቻላል የሚለውን የሚያሳይ ኢቭን ግራፊክሱ በጣም በብዙ የተጨነቃችሁበት እንደሆነ የሚያሳይ ነው እና በጣም ደስ ብሎናል። ይሄ ብቻ ሳይሆን ጉባኤውን አትሞስፌሩ ጠቅላላ በጣም ድባቡ ደስ የሚል ነበረ። በአንድ ቀን 4 ሴሽን ያገለገል ነው 4 ሰዓትና ከዛ በላይ ማለት ነው እና ይህንን ሁሉ በጣም በሚጓጓ በሚናፍቅ ደስ በሚል አይነት ልብ ነው ልጆቹ ሲማር ያየነኝ ነው እና እንደዚህ አይነት ጉባኤ ማገልገል በጣም ማዕረግ ነው፣ በጣም መታደል ነው፣ በጣም ክብር ነው። ለዚህ በጣም ደስ ብሎኛል። እኔ ደስ ብሎኛል። አመሰግናለሁ። ጌታ ይባርክ። አሜን።